ቡና ለዓለም ከሰጠች ምድር ለምለሟ መሬት ናት የከፋዋ ምድር አረንጓዴው ማዕድን በዓለም ተመራጩ ኢትዮጵያ ምድር ላይ ማኪራነ ቡና በዓለም ደረጃ ከፍተኛ የገበያ ትስስር ከመፈጥሩ ነገሮች ውስጥ አንዱ ሲሆን አገራችን ኢትዮጵያ ደግሞ በአመት በቢሊዮኖች የሚቆጠር ዶላር የሚታገኝበት ዋነኛ የገቢ ምንጭ ነው። የቡና ምርት ኢትዮጵያ ትልቁ የውጭ ምንዛሪ የሚታገኝበት ዘርፍ መሆኑም ይታወቃል። እንደ ከፋ ዞኑ ቡናና ቅመማ ቅመም ሰብሎች በማልማትና በማምረት ከሚታወቁ አካባቢዎች አንዱ ሲሆን በዚህም የምርት ዘመን በልማቱና በግብይቱ ዘርፍ መሰራት ያለባቸውን ዋና ተግባራትን ለማከናወን ግብ ጥሎ መስራትን ይጠይቃል። የቡና ጥራት እንዲጨምር ክትትልና ድጋፍ በየደረጃው የሚገኙ አካላት እስከ ቀበሌ ድረስ በመውረድ የመደገፍ ስራ መስራትንም ይጠይቃል። የቡና ጥራት ሲነሳ ምርጥ ዘር ከማዘጋጀት ይጀምራል። በሀገር ደረጃ አርሶ አደሮች የቡና ዘር እንዲያዘጋጁ ፍቃድ ያላቸው ወረዳዎች በዞናችን ጊምቦ፣ ሺሾንደና ቢጣ ወረዳዎች ናቸው። እኛም በዛሬው ፕሮግራማችን የቡና ዘር ዝግጅት ያለበትን ደረጃ በተመለከተ በከፋ ዞን ጊምቦ ወረዳ ከቡና ዘር አዘጋጅ አርሶ አደሮች ጋር ቆይታ አድርገናል። እስከ ፕሮግራማችን ፍጻሜ አብራችሁ ሁኑ። ከፋና ለቡናው ተስቤ ማንኪራ ቡናችን አፈራ ያድማ ክፍለ ዘመን ተገኝቶ ጓራችን ሆኖ ተገኘልን የገቢ ምንጭ። አርሶ አደሮቹ ጥራት ያለውን ቡና ለማዘጋጀት ከግብርና ባለሙያዎች ጋር ተናቦ እየሰሩ መሆናቸውን ተናግሯል። ባለሙያዎች ላይ አንድም እንከንና አንድም ችግር አለ ብለ ምናነሳው ነገር የለም። ምክንያቱም የቀበሌ ባለሙያን በሰዓቱ በቢያንስ ማለት ነው በየ2 ቀኑ መጥቶ ቼክ ያደርጋል። ድርቀቱ እንዴት ነው፣ አስተጣጡ እንዴት ነው፣ ልጋጉ ጠርቷል አልጠራም የሚለውን በየአግባቡ ይከታተላል። የወረዳም ባለሙያ በዛው ልክ ነው። ምክንያቱም በዚህ ምንም ምናማበት ምክንያት የለም። ያው ገንዘብ ላይ ያለው ነክ ነበር ከዚህ በፊት የሚያስቸግረው። ምክንያቱም ገንዘብ ላይ ከዚህ ተመዝኖ ሂዶ ቢያንስ 5 ወር 6 ወር እስከ አመት ምናምን የሚቆይበት ሂደት አለ። አሁን እሱ ከ2 አመት ወደዚህ በማህበር ከተደራጀ በኋላ እሱም አሁን እየተቀረፈ ነው። ምክንያቱም እሱም በአግባቡም እየተከፈለ ነው በወቅቱም። እንደገና ደግሞ በአካውንት ነው ብራችን እየገባ ያለው። ሰው ከዚህ ሂዶ ጊምቦ አይደለም የሚቀበለው በአካውንት ቀጥታ ይገባል። ምንም ፕሮሰሱ እሱ ተቀርፋል ይላል። የቡና ጋር ተያይዞ ያው ጥሩ የተጠቀምኩ ነው ያዘጋጀው ሆኖ አምናም ከ200 በላይ አዘጋጅቻለሁ። ወደ 88,000 ምናምን አግኝቻለሁ። እሱም ያው ጥሩ ጥቅም ላይ ያውያለሁ። አሁን ዘንድሮም እንደተሰጠኝ እንደቀደው መሰረት 50 ኪሎ ተሰጥቷል። ያው እንግዲህ ያው በተሰጠን ኮታ እሱንም ያዘጋጀው ነው እና ጥሩ ነው ይጠቅማል። ከመጀመሪያ ጀምሬ ያው በተከታታይ ዘር አዘጋጅ ነኝ። እየተጠቀመኝ ነው እየተጠቀምኩ ነው። ቡና ዘር ስናዘጋጅ ማለት ነው። ምክንያቱም ይሄ የምታዩት ቡና እድሜው ማለት ነው ሲጀመር ቡና ዘሩ ዝርያው ተመርጦ ነው የሚተከለው። ተመርጦ ተተከለው ቡና ማለት ነው ከ5 አመት እስከ 10 አመት ነው ዘር የሚዘጋጀው። ከዛም በላይ ከሆነ አይዘጋጅም። ከዛም ከ5 አመት በታችም ከሆነ አይዘጋጅም። ለዘር አልደረሰም ማለት ነው። ምክንያቱም እንደዛው በዛ ልክ ደግሞ እንትኑ ፍሬውም የሞላ ማለት ነው የጎላና ጥሩ አያያዝና ጥሩ እንክብካቤ ያለው በሽታ ቅልቅል የሌለበት ማለት ነው መዘጋጀት ያለበት የዛ አይነት ዝርያ ነው። ይሄን እንግዲህ ለየት የሚያደርገው ያው ከተከላ ጀምሮ አሪፍ ዘር ከዘር ዝግጅቱ ጀምሮ ገና ከስና በቅል አሪፍ ዘር መርጠን እናፈላለን። እሱን ያው እንተክላለን በእንክብካቤ እንይዛለን። ከዛ ጀምሮ ያው ከ4 አመት እስከ 10 አመት ያው ለቡና ዘር ዝግጅት ይሆናል ይባላል። ቡናው እነሱን እየመረጥን ያው ተባየነካቸውን እየነቀልን እያጠፋን ነው ገና ከፍል ማፍላቱ ጀምረ ነው ዝግጅት የምናደርገው። እና በዚህ ምክንያት እየተጠቀምን ነው እስካሁን እንግዲህ ይሄን መስለው እና ማይሆን ቡና ዘር ሊሆን አይችልም። ገና ከሚንጩ ነው ከችግኝ ማፍላት ጀምሮ ነው ለቡና ዘር የሚሆን ቡና መዘጋጀት ያለበት። እና በዚህም ስልጣናም እየተሰጠን ተምረን ያው መረጃውን ሁሉ ችለናል።
ይሄ ከተዘጋጀ በኋላ ደግሞ ያው ቅድም እንዳያችሁት እንዳያሱ ማለት ነው። በዛ መሰረት ነው መድረቅ ያለበት። ፀሐይ ላይ ማይወጣም እንትን ላይም አየር ብዙም እንትን የሚያስገባ ንፋስ የሚያስገባ ሆኖ እዛ ላይ ነው መድረቅ ያለበት ማለት ነው። እዛ ከደረቀም በኋላ ወደ ወረዳ እስከሚሄድ ድረስ ማለት ነው እንትን ሽቦ ላይ አየር የሚያገኝበት ቦታ ላይ ተከማችቶ መኖር ያለበት ማለት ነው። ከዛ በኋላ ነው ወደ ወረዳ ሲሄድ ቀዝቃዛ መጋዘን እንዲገባ ሲፈለግ ዘሩ ለመሰራጨት ደርቆ ሲፈለግ ከዛ በኋላ ነው ወደ ኬሻ የሚገባው ማለት ነው። እንደዛ ነው የሚዘጋጀው። አምናን ያዘጋጀሁት አንድ 450 ኪሎ አዘጋጅቻለሁ። ያው በዚህ አመትም እስኪ አንድ 250 ምናምን ላዘጋጅ ያው አቅጃለሁ። የቡና ዘር ዝግጅት ያው ከ10 አመት በላይ ቡና መለቀም የለበትም። ከ5 አመት እስከ 10 አመት ያሉ ቡናዎች እንደገና ደግሞ ከለቀማ እናት ቡና ተመልምሎ እሱ ይለቀማል። በሽታ ያለው ካለ ነቅሎ ማጥፋት ነው። እሱ ለቅመን ያው በሚሰጠው መሰረት እንዘፈዝፋለን፣ እንፈለፍላለን። ያው በማድረቅም እንደዚሁ በጎጆ እናደርቃለን። ዲቡልቡሎች አሉ ተባየላቸው የተፈረካከሱት ለበላቸው እነሱን ለቅመን እናስወግዳለን። ያው ወቅቱ በሚደርስ ሰዓት እናስረክባለን። መተው ይረከባሉ። ያው ብሩም ያው በማህበር ገቢ ይደረግልናል። አለኝ ቡናም አለኝ እያለማሁ ነው። ተከታታይም እየተከልኩ ነው። አሁን የ3 አመት የ4 አመት ቡና አለ። ቀጣይ ያው አዘጋጃለሁ ነው አላማው አለ ፍላጎቱ አለኝ። ልዩነቱ ምክንያቱም ዘር እንግዲህ ይሄ የቡና ዘር በጣም ከባድ ነገር ነው። ምክንያቱም እንደ ሌላ ሰብል አይደለም። ሌላ ሰብል ቢያንስ በ7 ወር በ8 ወር አነስተ የምትቀይረው ነው። ይሄ ቢያንስ የቡና ዘር በጣም የሚከብደው ነገር አንድ ገበሬ ቢያንስ ምስራች ለማድረስ ከ3 አመት በኋላ ነው። 3 አመት ለፍቶ አንድ ገበሬ ከንቱ እንዳይሆን በጥንቃቄ መስራት አለበት ዝርያው ማለት ነው። ምክንያቱም ብቅለቱም እዛ ሄዶ ደግሞ ዝርያው ካልተመረጠ መጥፎ ዘር ከሆነ ያ ገበሬ 3 አመት ለፍቶ ነጻ ሊወጣ ነው ማለት ነው። ስለዚህ ከዚህ አንፃር ማለት ነው ሲጀመር ጀምሮ ማለት ነው የተመረጠ ዘሩ እንዲ ወጥ ሆነ በራሱ በቀል ሳይሆን የተተከለ እና ዝርያው ይታወቀ ዝርያው ከየት እንደመጣ እንደገና ደግሞ ዝርያዎቹ 74110 እና 74112 ነው እዚህኛ ጋር በአብዛኛው በብዛት ነው ሆነት እና ዘራቸውም ጥራት እንትን ያላቸው ማለት ነው። ምርታማነታቸውም የተሻሉት እነዚህ ሁለቱ ዝርያዎች ናቸው። አሁን ይሄ የምታዩት ቡና 74110 ነው የኔ ቡና ማለት ነው። ምክንያቱም አሁን አምና 5ኛ አመቱ ነው። አምና ነው ከዚህ ቡና ዘር የጀመርኩት። ዘንድሮም አሁን ያው ከዚው ዘር እየሰራው ነው። ከ5 አመት እስከ 10 አመት ነው። ይሄ ቡና ከ10 አመት ውጭ ከሆነ ለዘር አያገለግልም ማለት ነው። ምክንያቱም የፍሬው አቅም እየቀነሰ ነው የሚመጣው። የብቅለቱ አቅም እየቀነሰ ስለመጣ ተዘጋጅቶ እንኳን በሌላ ቦታ አዘጋጅቶ ብትልከው ብቅለቱ ያን ያክል ነው የሚሆነው። ስለዚህ ከዚህ አንፃር በጥንቃቄ ነው የሚሰራው። ያው ቢከብድም እንግዲህ ያው ዘር እስከሆነ ድረስ በጥንቃቄ መሰራትም ስላለበት በጥንቃቄ ነው የሚሰራው። ምንለው አንደኛ የዋጋም ጉዳይ እንደ ልፋታችን ጥሩ አይደለም። ሁለተኛ ደግሞ ያው የሆነ ማቴሪያል ማሽንም እየጠየቅን ነበረ። ኬሻም ደግሞ ያው በእነሱ በኩል ያው በተመጣጣኝ ዋጋ እንዲቀርብልን እየጠየቅን ነበረ። እነዚህ ነገሮች ያው እንደው ነጻ ባይሆን እንኳን ሙሉ በሙሉ እንትን ባይል በታሳቢነት ቢቀርብልን እያን እየጠየቅን ነው። ብዙ ጊዜ ስልጣናም ላይ እያነሳን እየጠየቅን ነው። እስካሁን ግን የቀረበልን ነገር የለም። በተለይ ስለ ኬሻና ስለ ማሽን ነው እያቀረብን ያለ ነው እና እነዚህን ያው በተመጣጣኝ ዋጋ ቢቀርብልን እንፈልጋለን። ቶሎ የማንሳትም ችግር አንዳንዴ ያለ እነሱ ነገሮች ማለት ነው። ምክንያቱም ቡና ከ4 ሳምንት እና ከ6 ሳምንት ከ12 ሳምንት የሚባል ነገሮች አሉ። ምክንያቱም እኛ ጋር ቆይታው በጨመረበት ሰዓት ላይ ብቅለቱ እዛ ሲሄድ እዛም ስለሚቆይ ይቀንሳል። ይሄ አላፊነት እንትን እስካልን ድረስ ምክንያቱም በአግባቡ ቢነሳና ብቅለቱ ቢያንስ በአግባቡ እዛም ሂዶ ከተበተነ በአግባቡ በጥሩ ሁኔታ ይበቅላል ብዬ ስለምገምት ይሄ ትንሽ የማንሳት ችግር ለአንዳንዴ ይከሰታል። እሷን ቢስተካከል የሚለው ነገር ነው። ሌላ ነገር ብዙም እንትን ነገር የለም። ማሽን ቢቀርማ በጣም ያው ወጪንም ያግዛል፣ ጉልበትንም ያግዛል። እኛ ተቀምጠን ከመናደር ቀን ለቅመን ማታ በማሽን ራሱ እንደው 7 ሰው 6 ሰው 10 ሰው ሰርቶ ያድራል ማሽን። ይሄ ግን ለቅመን ተቀምጠን ነው የምናድረው። ጉልበትም ይቀንሳል። ምርትም ካለ ደግሞ በስፋት ለመስራት ይጠቅመናል ማሽኑ። በስርዓቱ ተለቅሞልህ የቤት ሰው ከለቀመው
መልቀም ላይ ትንሽ ጥንቃቄ ያለው ምክንያቱም ይሄን እንደምታዩት ማለት ነው ይሄ ከጫፍ ከዚህ በልሳ አይለቀምም ወደዚህ ማለት ነው ከዚህም ወደዚህ አይለቀም መሃል ላይ ነው የሚለቀመው እቺ ቡና ማለት ነው አሁን ከዚህ መልስ ያለው አይለቀምም ከዚህ መልስ ያለው አይለቀም ወደታች ያለው ማለት ነው ምክንያቱም እዚህ መሃል ላይ ያለው ብቻ ነው የሚለቀመው ለዚህ እነዚህ ብቻ ተለቅመው ከተዘጋጁ ማለት እስከ 100 እስከ 120 ኪሎ ማዘጋጀት እንችላለን ምክንያቱም ያ የማሽኑ በጣም ቀላል ነው ከዛ በኋላ አጣርተም ወደ ሽቦ ስታረገው ስራ በጣም ይቀንስልሃል ማለት ነው ምክንያቱም ማሽኑ አሁን ትንሽ በገበሬ አቅም ትንሽ ስለማትገኝ በማህበሩ መጥቶ ማለት ነው ለገበሬው ቢያንስ ለ5 ለ4 ገበሬ አቀናይቶ እንደ አንድ ማሽን ቢሰጥ ስራውን ያቀላል ብዬ ገምታለሁ እንደኔ ማለት ነው በግንቦ ወረዳ ቡናና በዘርፉ የሚሰሩ ኃላፊዎችና የቡድን መሪዎች ጥራት ያለውን ቡና ለማምረት ከዘር ዝግጅት ስለሚጀምር ይህንን ታሳቢ በማድረግ በትኩረት እየተሰራ መሆኑንም ተናግሯል። ቀበሌዎችን ለይተን ወደ ዘር ዝግጅት ስራ ገብተናል። ሚቺቲ በየሞና ኪጮ ቀበሌዎች ናቸው። ከነዚህ ውስጥ ያው በተግባር ሚቺቲ እና ኪጮ ቀበሌ አስፈላጊውን ነገር አሟልቶ ወደ ስራ ገብተዋል። በየሞ የሚባለው ቀበሌ ደግሞ በአሁኑ ሰዓት የጎጆ ስራና ሌሎች ታግ የማድረግ ቡናዎችን የመለየት ስራ እየሰራ ነው። ከዚህ ጋር በተያያዘ ያው የባለሙያ ድጋፍ አንደኛ በቀበሌ መዋቅር አለ፣ ሁለተኛ የወረዳው ባለሙያዎችም አስተባባሪዎችም ድጋፍ እናደርጋለን። የሚደረገው ድጋፍ ያው ከማሳ መረጣ ጀምሮ የእናት ቡና ልየታ፣ የአዘገጃጀት ሂደት እና ያከመቻቸቱ ጠቅለል ያለ የዝግጅት ስራዎች ድጋፍ እናደርጋለን። ከዚያ በተጨማሪ ያው ይሄ ቡና ዘር ሲዘጋጅ በማህበር ነው የተዘጋጀ ያለው። ህጋዊ የሆነ አንድ ማህበር አለ በወረዳ አቀፍ ማለት ነው። የተዘጋጀውን ዘር ማዘጋጀት በሚችሉ አርሶ አደሮች መጀመሪያ ያው ትክክለኛ ቡና ዝርያውን የጠበቀ በሴሌክሽን የተገኘ ወይም በምርጫ የተገኘ ከግብርና ምርምር ማዕከል የተገኘ ዘር ነው ለዘርነት የሚያገለግለው። ስለዚህ አሁን የጫካ ቡና አይደለም፣ ቅልቅል ያለበት አይደለም፣ ራሱን የቻለ ለዘር እድሜ የተገደበበት ከ5 አመት እስከ 10 አመት እድሜ ያለው የተክል ቡና እንደገና ጉንደላ ከሆነ ወይም የታደሰ ቡና ከሆነ ከ3 እስከ 6 አመት እድሜ ክልል ውስጥ ያሉ ቡናዎች ለዘር በአግባቡ ተመርጦ ታግ ወይም የመለየት ስራ ተካሂዶ ይዘጋጃል ማለት ነው። በዋናነት ያ እንደ ወረዳችን ከዘር ዝግጅት ከመግባቱ በፊት ምናልባት ወረዳችን 29 ቀበሌ ገጠር ቀበሌዎች አሉ። 29 ገጠር ቀበሌዎቹ አጠቃላይ ያ ቡና ያለማሉ ብለን ነው ከአግሮኢኮሎጂ ቡና ጋር ተያይዘው ለመስራት ምቹ ናቸው የሚሆን ነገር ይዘን ተነስተናል። ምናልባት የካፋ ቡና መገኛ ብቻ አትሆንም ብለን አይደለችም የግብይት ማዕከል ትሆናለች የሚለው ነገር ክብር የድሮ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ካፋ ዞን 2004 በመጡበት ሰዓት ጀምረን ንቅናቄ በማድረግ ከጫካ ውስጥ ከጫካ ወደ ጓሮ ማላመድ ቡና ከዛ ጋር ተያይዞ ሰርተን ነበረ። ዘ አጠቃላይ እንደ ግንቦ ወረዳ ላይ የቡና ሽፋናችን በተመለከተ 33,000 ሄክታር ወደ ጋሮ አመተን ለመትከል ጀምረናል። ይሄ ንቅናቄ ከማድረግ አንጻር ማለት ምናልባት ካፋ ቡና መገኛ ብቻ ሳትሆን መገኛነቱ ይዘን ምርት ማጣት የለብንም የሚለው ነገር ንቅናቄ በደም ተደርጓል። በተደረገ ልክ እኛም የኛ አርሶ አደራችን በንቂስ ወጥቶ እንዲሰሩ አጠቃላይ ጓሮ ላይ ቡና ተከለ መኖር አለበት የሚለው ነገር በንቅናቄ መድረክ እንደ ወረዳ 12,000 አርሶ አደሮች ጓሮ ለቡና ያመርታሉ። ግንቦ ወረዳ ላይ ማለት ነው። አነሰ የብዛት የሄክታር ቁጥር ካልሆነ በስተቀር አጠቃላይ 12,000 አርሶ አደሮች ቡናን ጓሮ ያለማሉ። በዛ ልክ ተያይዘን ከዚህም በፊት ከቡና ግብይቱ አንጻር ማዕከላዊ ገበያ ሲቀርብ ነበር ከ2004 ወዲህ 600 ቶን ማይበልጥ ነው። ምናልባት አሁን የደረስንበት አሁን ወደ በየአመቱ 3,000 ቶን እና ከዛ በላይ ማዕከላዊ ገበያ እናቀርባለን። ምን ለማለት ነው? ንቅናቄው ሰርቷል ለማለት ነው። ምናልባት ይሄ በቂ ማለት ነው ሳይሆን አሁንም ለቡና የሚሆኑ መሬቶችም አሉ። ጓሮ ላይ ቡና ላይ ይስማማሉ ብለን ከደን ጋር ተያይዘው ከጥላት ጋር ተያይዘው ቡናን ማምረት እንደሚቻል ሁሉ አሁንም ቀሪ መሬቶችም አሉ ብለን ተነስተናል።
እንዴት እናስፋ ብለን እንደ ወረዳም ተነጋግረናል። እንደ ዞን ከተነጋግረን ማስፋት የምንችለው በምንድነው? ዘር በማዘጋጀት ነው። ዘር በማዘጋጀት ዘር ዝም ብሎ አይዘጋጅም። በኳራንታይን ታስመሰክናለ። የቡና በሽታ የለውም አለው ለዘር ይስማማል ነገር ጭምር አስጠንተን እንደ ካፋ ዞን ካሉት 3 የቡና ዘር አዘጋጅ ማህበር አለ። አንዱ ጊምቦ ነው፣ ሁለተኛ ሸሾ እንደ ነው፣ ሶስተኛ ቢጣጋ ወረዳለ። ከዛ ከአንዱ እኛ እድለኛ ነን ማለት ይቻላል። ምናልባት የኛ አርሶ አደር ማግኘት የሚችለው ከቡና ምርቱ ብቻ ሳይሆን ዘሩን አዘጋጅተው ይጠቀማል ብለን ባሰብነው ልክ ዘር አዘጋጅተን እኛ የተመሰከርንልን ካሉ እንደ ካፋ ዞን ብቻ ሳይሆን ምናልባት እንደ ሀገር ማለት እንደ ኢትዮጵያ 3 ቡና ዘር አዘጋጅ ያለው ማለት ነው። እነኚህ ዘር አዘጋጅ የሚችለው ከምርምር ብቻ ካልሆነ በስተቀር በአርሶ አደር ሌቨል ዘር የሚያዘጋጀው እንደ ኢትዮጵያ 3 ወረዳዎች ናቸው። ካፋ ዞን ውስጥ ሆኖ ሸሾንዴ ቢጣና ካፋ ዞን ናቸው። በዛ ልክ እኛም ዘር ለማዘጋጀት ገብተንም በየአመቱ ያዘጋጀን እኛ ቡና ተመሰከረለት ቡና ነው። የት እናቀርባለን የሚለው ነገር ከዛ ጋር ተያይዘው ለወላይታ ዞን እናቀርባለን፣ ለሲዳሞ እናቀርባለን፣ ለሐላባ እናቀርባለን፣ ለይሌም ልዩ ወረዳ እናቀርባለን፣ ለአጎራባች ወረዳዎች ኢቭን ለካፋ ዞን ውስጥ ላሉት ዘር እናቀርባለን የሚለው ነገር ለማስቀመጥ ነው። ከዛ ጋር ተያይዘው እንደ ወረዳ ስንመጣ ዘር ዝም ብሎ አይዘጋጅም። ዘር የቡና እድሜ ይታያል። የአመጣጡ ጭምር ማለት ነው። ከበደ ቡና ተክሏል ተብሎ ቡና ዘር አይዘጋጅም። ምንጩ የቱ ጋር ነው? ማን ነው ከዚህም በፊት ያሰራጨው? ምርምር ነው? ግብርና ቢሮ ነው የሚለው ከተመሰከረ በኋላ ዘር ዝግጅት ገብተን ቅድም ያልከውን ዳግም ንቅናቄ ቡና ማሳን ከማስፋት አንፃር ያሰፋንም የሄድንበት ነገር አለ። ምናልባት ከዚህም በፊት ስናሰራጭ የነበረው ከኛ ወረዳ አምና ለምሳሌ የ2015 አፈጻጸማችን ለወረዳችን 37 ኩንታል እናፈሳለን ብለን አቅደን 37ቱን አከናውና 100% ማለት ነው። ምናልባት ይሄንን ጥሩ ግባት ነው ብሎ መውሰድ ይቻላል። ይሄን በ2015 ላይ 37 ኩንታል ለማፍሰስ አቅደን አሁንም ደግሞ 100% አሳቅደን 37 ኩንታሉን ለማፍሰስ አቅደናል። ለኛ ወረዳ ብቻ ነው በዚህ ማስፋት ይቻላል የሚለው ነገር በዛ የተነሰለበት ነገር አለ። ምናልባት ከዚህም በፊት ለወረዳችን ብቻ ለምናዘጋጀው ቅድም እንዳልኩት ለሌላ ዞኖች ስናዘጋጅ ነበር። ለሌላ ዞኖችና ለሌላ ክልሎች ለማዘጋጀት ኮታ ቢሰጥንም አሁን እናዘጋጃለን የሚለው ነገር ነው። በአጠቃላይ አሁንም የዘር አዘጋጅ እንደ ወረዳችን አንድ ማህበር ነው ያለው። የቡና ዘር አዘጋጅ ማህበር ነው የሚለው። ይሄ ያው 3 4 50 36 አርሶ አደርን ያቀፈ ነው። ይሄ አንደኛው እዚህ ያለ ነው ምቺቲ ነው። ምቺቲም ያው ፖቴንሻሉን በተመለከተ ቡና ዘር ዝግጅት ምቹ ነው። አሁንም እስከ 5 ኩንታል ከዛ በላይ ያዘጋጀበት ነገር አለ። ከዛ ጋር ታይዞ እንደኛ ወረዳ አቅደ ተነሳ ነው ያምና ትሬንዱን ይዘን 37 እና ከዛ በላይ አሁን 40 ኩንታልን በማድረስ ይቻላል። ይሄንን አሁንም ለማፍሰስም ቅድመ ዝግጅቱን አርሶ አደሩን በክልል ድጋፍ ስልጠና ተሰጥቶ አሁን እየተዘጋጁ ነው ያለው። የኛ ሪዞርት በየአመቱ 4 ሚሊዮን እና 3 ሚሊዮን ከዛ በላይ ያገኛሉ ከዘር ዝግጅት ማለት ነው። ይሄ አንድ ከሌላ ወረዳ ሌላ ዞን የማያገኘው ትርፍ ነው። ግን ቡና ላይ ያው ጠንክረን መስራት አለብን ምን ነገር ለማስቀመጥ ነው። ስልጠና ቡና ዘር ሲሰጥ እንደዛኔ ጥያቄዎችን አርሶ አደሩ ያነሳል። ትክክል ናቸው። እነሱ ሲያነሱ ቡና ዘር ሲዘጋጅ ክራቴሪያዎች ሲገባሉ የአልጋ የማጠቢያው የኬሻው የአልጋው ኢቭን እንኳን በአልጋው የቡና ዘር ማዘጋጃ ብሩስ ይደመራሉ። ተደምሮ ይሄን ሁሉ የክልሉ ባለሙያ ተጠና። በነገራችን ላይ ዘር ዋጋ ማለት ነው በዞን ባለሙያ ተውጣጥ በወረዳና በክልል ባለሙያ በተውጣጣ ገለልተኛ ቡድን የአርሶ አደሮችን ታች ወርዶ ኢንተርቪው ያደርጋሉ። በስንት ስትገዛ ነው የሚያዋጣው? የቱ ላይ ነው ዘሪ አዋጭነቱ? ለምሳሌ አምና እንነሳና አምና ላይ እሸት ዘንድሮ ቢቀንስ 50 እስከ 50 ብር እሸት ቡና እየተሸጠ ነበር። በዛ ዋጋ ነው ክልሉም የተመና። ዘሩ ጉዳት ስላለው የነ ኬሻውንም የነ አልጋ ዝግጅቱን ጭምር ይዞ ነው 401 ኪሎ ያደረሰው። ይሄ በታሳብነት ያለ ነው የተማመንበት ነገር ስለሆነ ነው። ምናልባት የኛ ክፍተትም ሆኖ
ምን ላይ ነው አደራጅቶ ማሽኑ ማምጣት ካልሆነ በስተቀር ማሽኑ አደራጅቶ እንደዚህ በየአመቱ የሚኖሩ ናቸው ዘር አዘጋጅ ማህበራት ደግሞ የኛ ማንዴት ሆኖ ማሽን ዘር አዘጋጅ በእጅ የፈለፈልክ ሰዎቹ ሊሰላቹ ይችላሉ እርግጥ ናቸው ጥያቄያችሁም ጊዜም ሊወስድ ይችላሉ በራሳ ጊዜ የገዙም አሉ ጎበዝ ሞዴል አርሶ አደሮች ቅድም ሰይድ ጭምር የሰሩበት ነገር አለ ግን ይሄ ብቻ አይደለም እዚህ ቀበሌ ብቻ አይደለም ለምሳሌ ኩጥ ያለ በየሞ ላይ አለ እነኚህ ጥያቄዎች ማሽን ከማቅረብ አንፃር እኛ እነሱን ከገበያዎች ከጅማዎች ከጃጋዳ አዲስ አበባ ጋር እየተደዋወልን ነው በማህበር አደራጅተን ስንት ብር ያዋጡ ነው ነገር እኛም ማድረስ ማንደታችን ነው የሚለው ነገር ነው በርግጥ የኬሻና የእንትኑ የ400 ስሌት ውስጥ የገባ ነው የሚለው ነገር ለማስቀመጥ ፈልገን የሴክተሩ መታጠፍ አንዱ ትንሽ ድክመት ሊያመጣ ይችላል ብለን የምንገምተው ነው ምክንያቱም ቡና እኛ ፈልገነው ምናለማው ነው ኤክስፖርት ፖቴንሻል ኤሪያም ነው ፈልገነው ነው አርሶ አደሩን ገፋፍተነው ነው ወደ ስራው ምናስገባው ከዚህ አንፃር ያው ድጋፍ ይፈልጋል ሰፊ ሆነ ድጋፍ ይፈልጋል ክትትል ይፈልጋል የሚቀራመተው መካል ብዙ ስለሆነ ልማቱ ላይ ደግሞ ትኩረት ካልተሰጠ ይሄ ሀብት በአግባቡ ጥራቱን ጠብቆ መጠኑንም ጠብቆ ወደ ማዕከላዊ ገበያ መቅረብ ማይችል ከሆነ ዞሮ ጉዳቱ እንዳገርም እንዳከባቢም ሰፋ ያለ ስለሆነ ልዩ ሆነ ትኩረት ያስፈልጋል ምክንያቱም እኛ ነን እንግዲህ ደንገፍተን የተሻለ ውጤት ለማምጣት መሄድ አለብንና ልዩ ሆነ ክትትል ጠይቃል ልዩ ሆነ ድጋፍ ይፈልጋል እንደገና ሰፊ ሆነ ቦርደር ነው ያለው በዚህ በኩል በህገወጥነት የሚወጡት ነገሮች ይበዛሉ እነዚህን ተከላክሎ በአግባቡ ወደ ማዕከላዊ ገበያ አስገብቶ የተሻለ የውጭ ምንዛሬ ለማግኘት የሁሉንም ርብርብ የሚጠይቅ ሰበን ነው የቡና ዘር ዝግጅትንም በሚመለከት ቢጣና ጊምቦ ናቸው እንደ ዞናችን ለሌሎች ሺሾንዴ ቢጣና ጊምቦ ሶስቱ ናቸው እዛ የተደራጁ ማህበራት አሉ እንደኛም ወደ 3 የሚሆኑ ማህበራት አሉ ለወረዳም ለዞንም ከዞን ውጪ ለክልል ከክልል ውጪ ጭምር ሲያሰራጩ ነበር ከዚህ በፊት ነገር ግን ባለፈው አመትና ከ2 አመት በፊት በነበረው በቡና ዋጋ መጨመር ምክንያት ሰው ዘር ዝግጅትን ትቶ ወደ መሸጥ ነው የገባው ይሄን ምክንያት በማድረግ አሁን በዚህ አመት እንደ ዞን ለኛ ወረደ ኮታ የለም ነገር ግን እንደ ወረዳችን ደግሞ እኛ ለህብረተሰባችን ለአርሶ አደራችን መድረስ አለበት ብለን የስልጠና ጋፕ መለባቸው ግን ወቅታዊ ስልጠና ተሰጥቷቸው ማህበራት አሁን ቡና ዘር እያዘጋጁ ናቸው 15 ኩንታል ነው እናዘጋጃለን ብለን ያቀድነው እቅድ ደግሞ ከወረዳችን አቅም አንፃር በቂ ነው የሚለው ነገር ሲናደሞ በቂ አይደለም ከዛ በላይም ማዘጋጀት እንዳለብን እኛም ተነጋግረናል ዞንም ምናልባት ዳይሬክሽንም ሰጥቷል ዳይሬክሽን መስጠት ብቻ ሳይሆን ለሌሎች ወረዳዎችም ጭምር አሁን ከነሱ ጋር ውል ገብተን የምንሰጥበትን አግባብ እያመቻቸ ስለሆነ አሁን ባለው ወደ 7.5 ኩንታል አካባቢ ደርሰናል ብዬ አስባለሁ ቀሪዎችንም በአስቸኳይ ወቅታዊ ነው መፍጠንን የምፈልግ ነው ጥራትን የጠበቀ እንዲሆን የምታስበው እንደተጠበቀ ሆኖ ቡና አሁን እየቀላ ስለሆነ ይሄን በሶስቱም ማህበራት ላይ ኮታ ሰጥተን በፍጥነት እንጨርሳለን የሚል እቅድ አለን ይህ ተግባር የቡና ምርትና ምርታማነትን ለማሳደግ ከግብ ለማድረስ የቡና ዘር ማዘጋጀት ተግባራት በብቁ ባለሙያ መመራትና መደገፍ አለባቸው። ከፋ የቡና መገኛ እንደመሆኑ መጠን ለስሟ የሚመጥን ተግባራት ተጠናክሮ መቀጠል አለበት የሚለው መልእክታችን ነው። ሰላም